ናችሁ? ደህና ናችሁ? ዛሬ ማስተዋወቃችሁ መጠጥ ድንቅ ነሽ የምትባል መጠጥ ይዘንላችሁ መተናል። እቺ ድንቅ ነሽ የምትባለው መጠጥ ጥቅሟ ምን እንደሆነ ዘርዝሬ እነግራችኋለሁ። የብዙዎቻችን ችግር ከየት እንደሚጀምር ስለማናቀው ለምሳሌ የሴቶችን ጉዳይ በተመለከተ ማለት ነው። ችግሩም ያለው ሪፕሮዳክቲቭ ሲስተማችን ላይ ብቻ ነው የሚመስለን ወይም ደግሞ የመራቢያ አካላቶቻችን ላይ ብቻ አይደለም። ችግሩ ግን የሚጀምረው ከሆዳችን ነው። ብዙ ጊዜ ፔሪድ የሄደባቸው ሰዎች ኮለን ክሊንዝ ሲያደርጉ ፔሪዳቸው ይመጣል። ሊቨር ክሊንዝ ሲያደርጉ ወይም ደግሞ አንጀት ሲያጸዱ በአማርኛ ወይም ደግሞ ጉበት ሲያጸዱ ኪድኒያቸውን ሳፖርት ሲያደርጉ ወይም ኩላሊታቸውን እዛ አካባቢ ያለ ነገራቸውን ሳፖርት ሲያደርጉ ገና ከጅምሩ ሂሊንግ ይጀምራል ባዲያቸው። ከዛ ይቀጥልና ውመንስ ክሊንዝ ደግሞ ሲያጸዱ ውመንስ ደግሞ ውመንስ ፓርታቸውን ደግሞ ሲያጸዱ ያን ክሊንዚንግ ማለት ነው። ከዛ ደግሞ ውመንስ ፓርታቸውን ሲያጸዱ ደግሞ ያኔ ደግሞ ፔሪድ ይመጣል። ከዛ አንዳንዶቹ ደግሞ የሆርሞናቸውን ባላንስ የሚያደርጉ ኢምባላንስድ የሆኑ ሆርሞኖችን እሱን ሲያደርጉ ደግሞ ይመጣል። ሌላ አንዳንዶቹ ደግሞ ኒውትሪየንት የማጠር ነገር ሊኖር ስለሚችል እነዚህ እርቦች ውስጥ ከአፈር ውስጥ የሚወጡ እርቦች ናቸው። እነዚህ እርቦች ውስጥ ደግሞ የተለያዩ አይነት ሚኔራሎች አሉ። እነዚህ ሚኔራሎች ሳያውቁት ከዛ ከእርቡ ውስጥ ያገኙታል። ያኔ ፔሪዳቸው ይመጣል እና በብዙ ከዛ አንዳንዶቹ ደግሞ እርቡ የስትረስ ማኔጅመንት ስትረስ ማኔጅ የሚያደርግ ነገር አለ። ስትረሳቸውን ማኔጅ ሲያደርጉ ስትረሱ ሲቀንስ ማለት ነው። የስትረስ መጠን ሲቀንስ ደግሞ ያኔ ደግሞ ፔሪድ ይመጣልና የቱ ጋር ችግሩ እንዳለ ማወቅ ስለማንችል ነው ብዙ ጊዜ የተለያዩ ነገሮችን አንድ ላይ ኮምባይን አድርገን የምንሰጠው። አንድ ሲንግል herb ብቻውን ብዙ ጊዜ ለውጥ አያመጣም። ስለዚህ የእኛም ፕሮቶኮል ስትከተሉ የኔም ፕሮቶኮል ማለት ነው ስትከተሉ ፔሪዳችሁ የሚመጣላችሁ ሰዎች ለዛ ነው። ከዚህ በኋላ አንድ ሁለት ምስክርነቶች አሉ ረስቻቸው ቁጭ ያረኳቸው ፖስት አረግላችኋለሁ። ፔሪድ የሌላችሁ ሴቶች በተለይ አንግስተር የሆናችሁ ልጅ ያልወለዳችሁ እንቁላል የላችሁም የተባላችሁ ብዙ ሰዎች ብቅ በሉና ይሄ ነገር ውሰዱ። ከዛ በኋላ ደግሞ የእንቁላሉን ሁኔታ እንነጋገርበታለን። እንዳልኳችሁ እንቁላሉን በሳፕሊመንቶች በጥሩ አመጋገቦች እንዲፋፉ ማድረግ ስለምንችል ማለት ነው። ምን ይመስላችኋል በዚህ ጉዳይ ላይ?